ሰላም ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ በትህትና ተጋብዛችኋል። ወቅቱን የጠበቀ በአሁን ሰዓት ላይ በጣም አስፈላጊ የሆነ የጁስ አሰራር ነው የምሰራላችሁ። በተለይ ደግሞ ሙቀት አካባቢ የምትኖሩ ሰዎች ይህ ነገር ለእናንተ ይጠቅማችኋል፣ እናንተም እኔም ጨምሮ ማለት ነውና ቪዲዮውን ተከታተሉ። እዚህ ጋር የሚያስፈልጉኝን ግብአቶች አሳያችኋለሁ። መጀመሪያ ሎሚ እየቆረኩ ነው። ሎሚውን ቆርጬ እዛው ግቢ እያጠብኩን ነው ማለት ነው። በዚህ አጋጣሚ ምን ትዝ አለኝ መሰላችሁ? ኢትዮጵያ ሁሉ በቄ በደጃችን ሲሆን ታይል ላይ ችግር ይባልና በርከት አድርገን ነው የምንጠቀመው። በተለይ ደግሞ የሆነ የገበሬ ልጆች ስትሆኑ ሁሉ በደጁ ሁሉ በቄው ይባላል። ከነተረቱ ግን እውነት ነው ማለት ነው። እና የሆነ በቁጠባ የምታደርጉት ነገር የለም። በእናንተ በምትፈልጉት መጠን እጃችሁ ባመጣው ልክ እንትን እንላለን ማለት ነው፣ እንወስዳለን። ለምሳሌ እሸት፣ እንደዚሁም ደግሞ የተለያዩ ፍሩቶች ማለት ነው። እና እዚህ አጋጣሚ ሆኖ የምፈልጋቸው አንዳንድ ነገሮች አሉ ማለት ነው። እንደምታዩት ሎሚውን ከግቢ ነው እየቆረኩት እና እዚህ ጋር እንደምታዩትም ባህር ዛፍም አለ። ባህር ዛፍ ደግሞ ያው ለብዙ መድኃኒትነት ይጠቅማልና የሆነ ፎቶውን አሳየዋቸውና ከዛ በኋላ አንድ ባህር ዛፍ ተመጥቶ ተተከለ ማለት ነው። ግን ሴራሚኩን ያነቃል ብለውኛል ማለት ነው። ትልቅ ሲሆን ያው ይቆረጣል ብለውኛል። ያን እንግዲህ እንደ ፍላጎታቸው ብቻ ግን አንጥተው ተክለዋል ማለት ነው። እና ሎሚው ደግሞ እንደዚህ እንደምታዩት ደስ የሚል ሽታ አለው በነገራችን ላይ ማለት ነው። ናና ቅጠል አለን። ናና ግን ነበረ ግቢ ውስጥ። አሁን ግን በጣም ሙቀትና ፀሐይ ስላለ ፀሐዩን መቆጣጠር ነው ምንድነው መቋቋም አልቻለኝ ይመስለኛል። እየደረቀ ነው። ግን ያው ከሱቅ አንስተናል ማለት ነው። እዚህ ጋር ሎሚውን በምፈልገው መጠን እንደዚህ ያው በርከት ያለ ነው፣ ግን ቆራርጬዋለሁኝ ማለት ነው። ብዙ ነው የሚያስፈልገው። አንደኛ ያን ያክል እንደ ቢጫው ሎሚ ብዙ ውሃ አይኖረውም ማለት ነው። እኔ ደግሞ መስራት የፈለኩት በርከት ያለ ስለሆነ ሎሚውንም ደግሞ በርከት ያለ ነው የማዘጋጀው ማለት ነው። እንደዚህ በዚህ መጭመቂያ ጨምቄዋለሁኝ። እናንተ በጁስ ማዘጋጃ መስራት ትችላላችሁ ማለት ነው። እኔ ግን እንዳፈጥኔ በዚህ ነው ያደረኩት። ምክንያቱም 2 3 4ቱን ባንድ እንዲጨምቅ ማለት ነውና ቢጫው ከሆነ ግን ቢጫው ሎሚ ከሆነ ለማዘጋጀት አመች ነው። ይሄ አረንጓዴው ሲሆን ግን ጥሩ የሆነ ደስ የሚል ሽታ አለው። እንዲሁም ደግሞ ለጤናቸው ራሱ ተስማሚ ነው። በተለይ ፍሬሹ ሲሆን ጥሩ ነው ማለት ነው። ከግቢም ይሁን ከሱቅም ግዙት። ያልጠወለገው እንደዚህ ያልደረቀው ሲሆን ለእናንተ በጣም አሪፍ ነው ማለት ነው። ሽታው ብቻ ሳይሆን ብቻ ብዙ ጥቅም አለው ማለት ነው። ቪዲዮ እንዳይረዝም ብዬ ሁሉንም ቪዲዮ አይደለም የቀረጽኩትን የማሳያችሁ፣ ምክንያቱም ብዙ ደቂቃ ፈጅቶብኛል ሎሚውን እስከምጨምቅ ድረስ ማለት ነው። ትንሽ ቀንጨብ አድርጌ 1 2 3 ነው ያሳየኋችሁ ማለት ነው። ሁሉንም ግን እኔ እንደምታዩት ጨምቄዋለሁ። ያ ሁሉ ሎሚ ጨምቄ ግን ይሄን ብቻ ነው የሆነልኝ ማለት ነው። ለምሳሌ ቢጫው ሎሚ ቢሆን ኖሮ 3 4 ቢጠና 5 እንደዛ በቂ ነበር የሚሆነው። ፍሬው ስጨምቅ ስለነበረው ስለዚህ አጠለዋለሁ ይሄ ማለት ነው። ምክንያቱም በኋላ ላይ ጁሱን ሳዘጋጅ እንዳይመርብኝ ማለት ነውና እንደዚህ ካጠለልኩ በኋላ 1 ብርጭቆ ሆኖልኛል ማለት ነው። ልክ እንደተለካ ነገር እኔ የምፈልገው 1 ብርጭቆ ነበረ ማለት ነው። እና ይህ ሎሚ ለብዙ ነገር መጠቀም ትችላላችሁ። በነገራችን ላይ ለጁስ ብቻ ሳይሆን ለምግብነት ይህ ሎሚ ለሰለጣ እንዲሁም ደግሞ አቮካዶ ስትጠቀሙ ይህንን ስታደርጉት በጣም ነው የሚጣፍጠው ማለት ነው። አረንጓዴው ሎሚ ከቢጫው ሎሚ ለየት የሚያደርገው ጥሩ የሆነ ጣዕም ይሰጣቸዋል ከሌላ ምግብ ጋር ስታዋህዱት ማለት ነው። እዚህ ጋር ናናውን አጥቤዋለሁኝ። 1 ብርጭቆ ከግማሽ ነው የምጠቀመው። እናንተ በርከት ያለ ናና ከሆነ የምትጠቀሙት ማብዛት ትችላላችሁ። እኔ ግን ሁሉንም አመጣጥኔ ነው ማዘጋጀው ማለት ነው። ስኳሩንም እንዲሁም ደግሞ ሎሚውን ውሃውን ዝም ብዬ አይደለም የማዘጋጀው፣ መመጣጠን አለበት። እና እናንተ እንግዲህ ሎሚው በዛ ያለ ወይም ደግሞ ናናው ማነስ ያለ እንደ ፍላጎታችሁ ነው የምታዘጋጁት። እኔ ግን ማዘጋጀት የፈለኩት በዚህ መልኩ ነው። 1 ብርጭቆ ከግማሽ ናና እንዲሁም ደግሞ በምፈልገው መጠን በረዶ አርጌበታለሁ ወይም ደግሞ ተልጅ። 1 ብርጭቆ ስኳር አርጌያለሁኝ። በዚህኛው ብርጭቆ ተመሳሳይ አይደለም። የስኳሩ ብርጭቆ ትንሽ አነስ ይላል። ይሄኛው የሎሚው የጨመኩት ጁሱ
ብርጭቆ ትንሽ ተለቅ ይላል ማለት ነው። እንደዛ አድርጌ ነው የማቀላቅለው። መጀመሪያ እንግዲህ እንደምታዩት በረዶውን ናና ስኳርና ሎሚውን ባንድ ፈጨዋለሁኝ በደንብ ድቅቅ እስከሚል ድረስ። ናናው መላም አለበት፣ ልክ እንደ ዱቄት መሆን አለበት ማለት ነው። ውሃ ማድረግ የለባችሁም። ውሃ ካደረጋችሁበት አይልምላችሁም ናናው ማለት ነው። እንደዚህ በመጠኑ ከሆነ ግን ናናው ድቅቅ ይላል፣ ይልማል። በኋላ ላይ ማጥለል አይጠበቅባችሁም። ናናውን የምታጠሉ ከሆነ ጥቅሙን አታገኙትም ማለት ነው። መጠጣት ያለባችሁ ከነናናው እንደዚህ ሆኑ። በደንብ ካላመ ግዴታ ማጥለል ይጠበቅባችኋል። ከላመ ግን ባታጠሉት አሪፍ ነው ማለት ነው። ጥቅሙን የበለጠ እንድታገኙት። እዚህ ጋር ውሃ አረግበታለሁ። 3 ሃይላንድ ውሃ ነው ማደርግ ማለት ነው። እና ትልልቁ ሃይላንድ አይደለም ትንሽ ነው። ቢያንስ በትልቅ ብርጭቆ እያንዳንዱ ሃይላንድ አንዳንድ ብርጭቆ ነው የሚሆነው ማለት ነው። እናንተ እንግዲህ ወፈር ያለ ካልሆነ የምፈልጉት በዛ ያለ ማድረግ ትችላላችሁ ማለት ነው። ውሃውን ያው እንደምታዩት መጀመሪያ ላይ ውሃ አላደረኩም። ውሃ ያላደረኩበት ምክንያት ናናው እንዲፈጭልኝ ስለፈለኩ ነው። ውሃው ከበዛ ናናው ሊፈጭልኝ አይችልም ማለት ነው። እንደ አሰር ነው የሚባለው፣ እንደ አሰር ይሆናል ማለት ነውና እንደዚህ ሁሉንም በደንብ ድቅቅ እስከሚል ወይም ደግሞ ላም እስከሚል ድረስ መፈጨት አለበት። ይህ ጁስ ለብዙ ነገር ይጠቅማችኋል። በነገራችን ላይ ተጠቀሙት በብዛት ማለት ነው። ከሱቅ ገዝተን ከምንጠቀም ይልቅ በቤት ውስጥ በቀላል ማዘጋጅተን ራሳችንን መጠበቅ ወይም ደግሞ ራሳችንን መመገብ እንችላለን ማለት ነው። ይህ ማለት በሱቅ ስንገዛ በርከት ሊል ይችላል የሆነ ነገር የምንገዛው ነገር። በቤት ውስጥ ስንገዛ ግን ዋጋ አይጠይቅም ወይም ደግሞ እንዲሁ እናገኘዋለን ማለት አይደለም። ግን ደግሞ በግማሽ በምንፈልገው ነገር እኛ አመጣጥንን ማዘጋጀት ወይም ደግሞ መስራት እንችላለን። እና በቤት ውስጥ አዘጋጅታችሁ የምትሰሩት ነገር ደግሞ አይናችሁ እያየ የትኛው ይበዛል የትኛው ያንሳል የሚለውን እናንተ በምፈልጉት መጠን ማዘጋጀት ይቻላል። እንዲሁም ደግሞ ለጤናችሁ በጣም ተስማሚ፣ በተለይ በሙቀት ሰዓት የእናንተ ይሄንን ስትጠጡ ደስ የሚል ጥሩ የመሽታ ይሰጣችኋል ማለት ነው። ተመገቡት። ጤናችሁ ደግሞ የተጠበቀ ይሆናል። በስኳር ፋንታ እናንተ ማር ማድረግ ትችላላችሁ ማለት ነው። እንዲሁም ውፍረትን በተወሰነ መልኩ ቀነስ ያደርጋል። ያ ማለት ቶሎ ውፍረታችሁን ይቀንስላችኋል ማለት አይደለም። በ3 ቀን 1 ቀን ቢያንስ ብትጠጡ ይመከራል ማለት ነው። ምክንያቱም ያን ያክል ጉዳት የለውም ጥቅም እንጂ ማለት ነው። እና ሎሚውን ከበዛባችሁ ቀነስ ማድረግ፣ ናናውን ደግሞ በዛ አድርጋችሁ ለጨጓራ ለምሳሌ ካለባችሁ እንደዛ ማጠቀም ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ።